ቀጣዩ ጥያቄ እና አሁን እንግዲህ ቀጣዩን የአሁንነት ኃይሉ ምን ያክል ነው ልል ነበር። እሱን ነገርከኝ። እንዴት ነው ግን አሁን ላይ መቆየት የምንችለው? ብዙ ጊዜ ወደ ኋላ እንሄዳለን፣ ሜሞራይዝ እናደርጋለን፣ ወደ ትናንትና ላይ ትዝታ ላይ እንኖራለን፣ ወይም ወደፊት ገና በፍርሃት ይመጣል ብለን የምናስበው ነገር ላይ ጊዜያችንን እናጠፋለን። ግን እውነተኛው ጊዜ አሁን ብቻ ነው የሚል ነገር ነው አሁን ያስረዳኸኝና አሁን ላይ እንዴት ነው መቆየት የምንችለው? አሁን ላይ መቆየት የሚቻለው እንዴት መሰለሽ? አእምሮ የሚያስበውን ቋቋታ ሁሉ በማስቆም በሱ ፋንታ ፍቅርን፣ ይቅርታን፣ ይቅር ማለትን፣ ፍቅርን፣ ርህራሄን፣ ደግነትን ተክቶ እሳቤ ውስጥ በማካተት ከአእምሮ ላይ ሸክምን አራግፎ በመጣል ባለች ቅጽበት ውስጥ ያንን ከያሽው አሁንነትን ከያሽው ፍቅርሽ፣ ልብሽ በፍቅርሽ፣ ነፃነትሽ፣ ሰላምሽ፣ ብርሃንን ትነቂያለሽ። በዛ መንገድ ወደ አሁንነት መንገድ ውስጥ መግባት ይቻላል። አንድ ምሳሌ፣ አጭር ምሳሌ ልንገርሽ። ነገርን ከአእምሮ ሸክም ማውረድ። ሁለት የቡዲስት ቄሶች ወደ ቤተ መቅደሳቸው ይሄዳሉ። ወደ ቤተ መቅደሳቸው በሚሄዱበት ጊዜ አንድ ትልቅ ወንዝ ሞልቶ ከወንዙ ዳር አንዲት ልጃገረድ መሻገር ፈርታ ቆማለች። ትንሽየው ወጣቱ ቄስ ያችን ልጅ እቅፍ አድርጎ ተሸክሞ ያሻግራትና ወንዙ ዳር እዛው ጥሏት ይሄዳል። ቤተ መቅደሱ ጋር ሊደርሱ ሲሉ ሽማግሌው ቄስ ስማ አንተ በእምነታችን ሴት ልጅ አይደለም